السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله زاري يوم الجمعة نو يتكبر يهونا قنو بزاوم بتكبروا بهونو كوراتو جعبا عندو نو بزو الحجة نو بزي خير نقر مشكلة دم على لباتشو هلاتشنم مشكلة دم على لبن بادروا بالأعمال الصالحة بدروا درو نقر مشكلة دم على لباتشو ይሄ ትልቅ ነገር ነው አላህ ይወፍቀን ለሁላችንም አላህ በዚህ በተከበረ ወር አድርሶናል ቀጣዩንም በኸይር ነገር የሚያደርሰን ያድርገን እና ኢንሻአላህ ዛሬ ለማስታወስ የፈለኩት እኔንምና እናንተንም ነው ምክሩ አንደኛ ምክር በሚዲያ ላይ ትዳር ማጋባባት ኸይር የለውም ይሄ ነገር ሁላችንም ማወቅ አለብን አንድ ጭህት ቤት አላት ተብሎ ብር አላት ተብሎ ስደት ናት ተብሎ የሚያገባት ወንድ ለሳ ለፍቅር ሳይሆን ቤት አላት ስላሉ ስደት ላይ ስላለች እሱ በቃ ቢያንስ ታገዛኛለች ብሎ ነው የሚያገባት እሱን ማወቅ አለብሽ እህት وهكذا ወንዱም ደግሞ ቤት አለው ስደት ነው እንዲሁም ደግሞ ሁሉ ነገር ይችላል ሲባል ለዱንያውም የምትላለች ይሄ ዱንያ ጠፊ ነው አንደኛ ሴት ልጅ የምትዳረው ለዲኗ ሲባል ነው ዋናው አጀንዳው فاظفر بذات الدين تربت يداك قال ነብያችን አለይሂ ሰላቱ ወሰለም ስለዚህ ዲን ያለውን ወንድ ምረጪ ዲን ያለውን ወንድ ሴት ምረጥ ይሄ በሚዲያ ዲን አለው የሚባል ነገር ዘበት ነው ዲን ያለው ሰው ሚዲያ ላይ ገብቶ ትዳር ይፈልጋለውኝ አይልም በዒድ ይራቅ ነው وهكذا ሴትም ዲን ያላት ሴት ትዳር ይፈልጋለውኝ አትልም አቀል ሸይ ሀያ አላት ዲን ያላት ሴት ሀያ አላት ይሄ በአደባባይ ወጣ ትዳር ይፈልጋለውኝ የምትል ሴት ሀያዋም ተነስተዋል ዲናዋም ደካማ ነው ሁላችንም ደግሞ ያላወቅነው ሙሲባ አለ ከሁሉም ከእህት ወንድሞቻችን ከራሳችን ጀምሮ ልንጠነቀቀው ይገባል አንደኛው ምንድነው ዲን አለው ዲን አላት ሊያገባት ያናግራታል ታናግራዋለች ከዛስ ይሰማማሉ መስፈርታቸውን ያሟላሉ በኋላ ትንሽ ሊቆይ ወይ አንድ አመት ቢያንስ የአመት ግማሽ ወይ 2 አመት ተባብለው በፍቅር ይኖራሉ ቴክስት ይጻጻፋሉ ይደዋወላሉ አንዳንዴ በቪዲዮም ይታያያሉ ይሄ የማይቀር ጉዳይ ነው አንዳንዶች ላይኖሩ ይችላሉ لا حكم للنادر ለናድሮች ሁክም የላቸው ስለዚህ ይሄ ትልቅ ፈተና ነው ታያችሁት ደግሞ ደጋግሞ ፎቶ መላላክ አይቻልም ደግሞ ደጋግሞ በቪዲዮም ሊያወራት አይቻልለትም ደግሞ ደጋግሞም ደግሞ ደውሎ ማውራት አይቻልለትም ከምስል አጅነብያ ልክ እንደ ጅነብያ ናት ይሄ ደግሞ ተፋቅሮ እሱም የሚወዳት እሷም የምትወደው ተማም ነው እሷም ታምነዋለች እሱም ያምናታል ይሄ ትልቅ ሙሲባ አለባቸው በመካከላቸው ምክንያቱም ታምነዋለች ቪዲዮም ታወራዋለች ታምነዋለች በደውልም ታወራዋለች ታምነዋለች ቴክስትም ትጽፍለታለች እሱም በዛው ልክ ይሄ መሆን የለበትም እህቶች ለማግባት ከደረሳችሁ ያን ሰው አገባሃለሁ ብላችሁ ከጨረሳችሁ በኋላ አቀል ሸይ ከአንድ ቀን ከሁለት ቀን በኋላ ባታረጉት ተሻለ ነው خلاص እዩት በደንብ ሸሪዓዊ በፈቀዳላችሁ ማለት ከዛስ ለትዳሩ የሚሆነሽ ከሆነ እቤት አባት እናቶችሽን አትፍሪ ንካህ ሰሩልኝ ትዳር ይፈልጋለውኝ በእናታና ንገራቸው ይሄ 2 ወር 3 ወር አንድ አመት የሚባለው ነገር ፈተና ነው በተለይ በቀሩ እህት ወንድሞች አይጣበቅም ሱኒ ሰለፊይ በሆኑ ወንድሞች ሱኒ ሰለፊይ በሆኑ እህቶች አይጣበቅም አይ ከዚህ በፊት እናረጋው አላደረግነው ወልል ይችላል ያ ሰው አንድ ነገር ካየ መጥፎ ነገር ከታየው ተውበት ካደረገ አላህ ተውበቱን ይቀበላል ከዚህ በፊት ያደረጋችሁ ተውበትን በማድረግ
አሁን ደግሞ በፍቅር ዓለም ያላችሁ እህት ወንድሞች የፈለገ ነገር ቢሆን በትዳር ነው የሚያምረው። ፍቅር በትዳር ነው። እወድሻለሁ እወድሃለሁ በትዳር ነው። እህት ወንድሞቻችን በዚህ ጉዳይ በጣም ልናስብበት ይገባል። ትልቅ ፈተና ነው፣ የላወቅነው ፈተና ነው። ባረከላሁ ፊኩም። إن أخطأت فمن نفسي ومن الشيطان، الله ورسوله بريئان، وبالله التوفيق، والسلام عليكم ورحمة الله وبركاته.